ጌታ ነው ጌታ ጌታ ነው ጌታ ነው ጌታ ነፍሴ በጌታ ሴተረ ጌታ ሴተረ ዛሬም ራቷን ስሚን አሁንም እንዘክራለን። የተኛው የአጋንንት ጉልበት ይመታ። እስኪ በኢየሱስ ይመታ ባሉት የትውልድን አይምሮ ልቀቅ፣ የትውልድን አይምሮ ልቀቅ፣ የትውልድን ሀሳብ ልቀቅ። እዚህ ያለ ሾፕ የምትወስድ እዚህ ያለ ስቶር ቦታ ሲምቦል አስቀምጤ ብዙዎችን ያቅበዘበዝክ መንፈስ መትቻለሁ። ቻኩርዳን ደካፓራ ዲጋ ዊልዳን ታክላሃዶሳ ሽመታ በኢየሱስም አምልኮ የለመደ ይመታ፣ ስብከት የለመደ ይመታ፣ ጸሎት የለመደ ይመታ፣ ቤተክርስቲያንን የለመደ ይመታ። ዛሬ የማይለመድ ኢየሱስ ታላቅ ነገር ይሰራል። ፓታካፖራ ባባባሺ ካርታላቦ ወንድሞቼ ስሙ፣ እህቶቼ ስሙ። ኢየሱስ ታላቅ ነገር ያደርጋል። እንደለመድክ ማታይ እንደለመድክ አትወጣም። ዛሬ የሆነ ነገር ታራግፋለህ። የኢየሱስን ስም እናውጃለን፣ ታራግፋለህ። ስሙ ሲጠራ ማይባል ወደ ውስጥ አድራል። ስሙ ሲጠራ የሞተው ይነሳል። ስሙ ሲጠራ የአጋንንት ኃይል ይቀልጣል። አሁንም በታላቅ ድምፅ ኢየሱስ በሉት። ኢየሱስ እልልታና ጭብጨባ ሁለት ጌታ ይባርክ። የእግዚአብሔር ስም የተባረከ ይሁን። የሚገርም መንፈስ አለ። ኮላትን እስኪ ጌታ ይባርካችሁ በሉት። መልእክትን አንድ ነው። ሌላ የሚያወራ ነገር የለም። ኢየሱስን እናወራለን። ሸክማችሁ ይንከባለላል። በዚህ ቤት የሚወራ ዝና፣ የዘር ዝና፣ የቤተሰብ ዝና ወይም ይውቅና ይውቀት ያለው ይውቀትን ሊያንጸባርቅ የቆመ ሁሉ ኢየሱስን ይጠራል። የኢየሱስ ኃይል ስራውን ይሰራል። እስኪ የኢየሱስ ኃይል ስራውን ይሰራል ማለት ነው። ኢየሱስ ጌታ ነው። አንድ ታምራት ይሆናል። ብዙዎች ከእስራት ይፈታሉ። ላመኑት ነው ይሄ ቃል የሚሰራው። ይኸው ቤተክርስቲያን ስንመጣ አምነን መምጣት አለብን። ሌላ ቦታ ቆስመን ተቸግረን ተጨንቀን ይሆናል። ግን እዚህ ስንመጣ የአባታችን ቤት ነው። እስኪ የአባቴ ቤት ነው ማለት ነው። ይፈታል
ባሉት እስኪ ወደ ቃሉ እንሄዳለን። ሁላችሁም ሐዋርያ ሥራ ምዕራፍ 3 ከቁጥር 1 ያለውን ነው። ከዛ ጀምሬ ነው እግዚአብሔር በረዳው በጥቂት ጊዜ ውስጥ እናገራለሁ። ሁላችሁም ድረሱ። ሐዋርያ ሥራ ምዕራፍ 3 ከቁጥር 1 የሚገርመን የሚደንቀን ምንም ነገር የለም በዚህ ምድር ላይ ኢየሱስ ብቻ ነው። ስለ ኢየሱስ አወርቷል። አሁን ከአስከባ ስለ ኢየሱስ አውርቼ ነው የሚወርደው። ሌላ ምንም ኢየሱስ ታምራትን ይሰራል። በእነ ጴጥሮስ ዘመን የሰራው በአንተ ዘመን በአንቺ ዘመን ይሰራል። እስኪ በኔ ዘመን ይሰራል ማለት እስኪ ደርሳችኋል አይደል? ሁላችሁም ድረሱ። መጽሐፍ ቅዱስ የያዛችሁ ያላዛችሁም ስልክ የያዛችሁ ድረሱ። ግን መጽሐፍ ቅዱስ ይዘን ብንመጣ ጥሩ ይሆናል። ከዚሁ አነባለሁ። ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ሲለምን ዘንድ ሰዎች ተሸክሞ መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማኅፀን ጀምሮ አንካሳ የሆነ አንድ ሰው ነበር። እርሱም ጴጥሮስንና ዮሐንስን ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመለከቱ። ተመልክቶ ወደ እኛ ተመልከት አለው። እነርሱም አንድ ነገር ከነሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን ይሰጣለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። ይህን ቃል በሉ እስኪ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አሉ። እነርሱም አንድ ነገር ከነሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለንም፣ ይህ ያለንን ግን እንሰጣለን። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዛን ጊዜ እግሩ ቁርጭምጭሚቱም ጸና፣ ወደ ላይም ዘሎ ቆመ፣ ይመላለስም ጀመረ። እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከነሱ ጋር ወደ መቅደስ ገባ። ሃሌሉያ። ታች ያለውን ቀጥለን እናባባለን። እንዲህ በሚል ርዕስ ነው ዛሬ የምናገረው። የኢየሱስ ስም ኃይል አለው፣ ያድናል። ሃሌሉያ። ይህን ቃል በሉት እስኪ። የኢየሱስ ስም ኃይል አለው፣ ያድናል በሉት እስኪ። የኢየሱስ ስም ኃይል አለው፣ ያድናል። ስለ መጽሐፍ ቅዱስ ታሪካዊ ዳራ ትንሽ ልናገርና ወደ መልእክቴ አልፋለሁ። ሐዋርያ ሥራን የጻፈው ሉቃስ፣ ዶክተሩ ሉቃስ በመባል ይታወቃል። ሐዋርያ ሥራንና ሉቃስን ጽፏል። እንደውም ሐዋርያ ሥራ ከሉቃስ የቀራ ነው ይላሉ መጽሐፍ ቅዱስ ምሁራን። የቀራውን ሐሳብ በሐዋርያ ሥራ እንደጻፈ ይናገራሉ። ሐዋርያ ሥራ የመንፈስ ቅዱስ ሥራ ተብሎ ብዙ መጽሐፍ ቅዱስ ምሁራን ይናገራሉ። ሐዋርያ ሥራ ወይም የመንፈስ ቅዱስ ሥራ ይላሉ። ሐዋርያ ሥራ 28 ምዕራፎች አሉ። 28ቱንም ለሁለት ከፍለን እናያለን። ከ1 እስከ 12 ወንጌል ከኢየሩሳሌም ወደ አንጾኪያ እንዴት እንደደረሰ የሚናገር ነው። ከ13 እስከ 28 ከአንጾኪያ ወደ ሮም ወንጌል እንደደረሰ የሚናገር ወይንም ከ1 እስከ 12 የጴጥሮስን ታሪክ የሚናገር ነው። ከ13 እስከ 28 የጳውሎስን ታሪክ ይናገራል። ለመጀመሪያ ጊዜ በዚህ መጽሐፍ ውስጥ በሐዋርያት እጅ ታምራት የተሰራበት መንፈስ ቅዱስ ምዕራፍ 2 ላይ ባለ 50 ቀን ከወረደ በኋላ ኢየሱስ ወደ ሰማይ አድርጎ ለመጀመሪያ ጊዜ ምዕራፍ 3 ላይ ነው በሐዋርያት እጅ ታምራት፣ ድንቅ ታምራቶች መሰራት የጀመሩበት። ጴጥሮስና ዮሐንስ የበጉ ሐዋርያት ወይም አምድ
በመባል ይታወቃሉ። ገላትያ መጽሐፍ ላይ እሱን ማለት ትችላላችሁ። አንድ የመጀመሪያዎቹ ወደ ኢየሱስ ደረጃ የሚጠጋ ዮሐንስ ኢየሱስ በጣም የሚወዳቸው ሐዋርያቶች አንዱ ናቸው። በዚህ ቦታ ሐዋርያ ሥራ ደግሞ የተጻፈበት ዓመተ ምሕረት ከ60 እስከ 63 ዓመተ ምሕረት እንደተጻፈ መጽሐፍ ቅዱስ ምሁራን ይናገራሉ። ታሪካዊ ዳራን በአጭሩ እስከዚህ ከተናገርኩ ወደ መልእክቴ አልፋለሁ። ሐሳባችሁን መልሱ። በዚህ ቦታ ደግሞ አንድ ነገር በዚህ አይሁዶች ቤተ መቅደስ የሚገቡበት 3 ሰዓታት አሉ። አንደኛ 3 ሰዓት ወደ መቅደስ ይሄዳሉ። ሁለተኛ 9 ሰዓት ላይ ይሄዳሉ። ሶስተኛ ደግሞ ጀንበር ሲጠልቅ 12 ሰዓት ላይ አይሁዶች ቤተ መቅደስ ይሄዳሉ። ከነዛ ከሶስቱም በ9 ሰዓት ነው ጴጥሮስና ዮሐንስ ወደ ቤተ መቅደስ እየሄዱ ከእናቱ ማኅፀን ጀምሮ አንካሳ የሆነ ሰው ነበር። ብዙ ጊዜ በቤተ መቅደስ ውስጥ ውጪ ቁጭ ብሎ ምጽዋት ይለምናል። ምጽዋት ማለት ሳንቲም ነው። ቤተ ክርስቲያን ውስጥ አስራትና ምጽዋት እንሰራለን እንላለን። በዚህ አጋጣሚ ልናገር፣ ምጽዋት ለድሆች፣ ለደከሙት፣ ለሐዘንተኞች የሚሰጥ ነው። አንዳንድ ጊዜ ስላለየን ምጽዋትንም አስራትንም በኩራትንም አንለይም። እሱንም በዚህ አጋጣሚ ብንለይ ምጽዋትን ይለምን ነበር ይላል መጽሐፍ ቅዱስ። ብዙ ጊዜ ይለምናል። በበር ወስዶ ያስቀምጣሉ። ኢማጂን ከእናቱ ማኅፀን ጀምሮ ሽባ ነው፣ ማንቀሳቀስ አይችልም። በዚህ ሰዓት ጴጥሮስና ዮሐንስ ወደ ቤተ መቅደስ እየሄዱ ተገናኙ። መልካም በሚሏት መልካም መጽሐፍ ቅዱስ በጣም የተዋበ በውበት የተሰራ ቤተ መቅደስ ነው። በዛን ጊዜ በኢየሩሳሌም ማለት ነው። ያን በሶስት ፈረቃ ነው ጸሎት ቤት የሚገቡት። በ9 ሰዓት ላይ ወደ ጸሎት ስፍራ እየሄዱ አንካሳው ቁጭ ብሎ ይለምን ነበር። ጴጥሮስና ዮሐንስን አይቶ ብዙዎች ሳንቲም ሰጥቶ እየሄዱ ነው። ብዙዎች የሆነ ነገር ሰጥቶ ማስታገሻ ሰጥቶ እየሄዱ ነው። ግን ዛሬ የመጨረሻ ቀን ነው። ማስታገሻ ሰጥተን የማናልፍበትን ኃይለኛ ኢየሱስን ይዘን መጥተናል። አሁን ወደኛ ትኩር ብለህ ተመልከት። ኢየሱስ ጌታ ነው። እስኪ ኢየሱስ ጌታ ነው በሉት። መልእክቴን እየሰማችሁ ነው? እስኪ ቀኝ እጃችሁን አንሱ። ከኔ ጋር ያላችሁ አጨብጭቡ ለእግዚአብሔር። እንደተለመደው ጴጥሮስና ዮሐንስ እየገቡ ምጽዋትን ለመነ፣ ሳንቲም ለመነ። ጴጥሮስ ትኩር ብሎ ተመለከተ ይላል መጽሐፉን ቅድም ባነበረበት። እሱም ተመለከተ። አሁን ከእናቱ ማኅፀን ጀምረ ሳንቲም ነው እየለመንክ እዚህ በር ላይ ቤተ መቅደስን የሚያግባት እድል የለውም። በዛን ጊዜ አንካሶች፣ ጉንድሾች ብዙ ምክንያት ያላቸው ቤተ መቅደስ አይገቡም። በደጅ ነው የሚጥሉት። በደጅ ላይ ሳንቲም ይለምናል። የሆነ ነገር የቀን ጉርሻ አግኝቶ ይሄዳል። ግን ከተለማመደበት ሕይወት የሚያወጣው የናዝሬቱ ኢየሱስ መጣ። ከዛ ትኩር ብለህ ወደ እኛ ተመልከታሉ። እሱ ለካስ የሆነ ነገር ሊሰጡ ነው ብለው ሲመለከት የሚገርመኝ ነገር ጴጥሮስ እንዲህ አለ፣ ወደ እኛ ትኩር ብለህ ተመልከት። ብርና ወርቅ የለንም። አንተን ነገር ተመልሰህ መጥተህ እዚህ የምትለምነውን ነገር አንሰጥም። ግን ከለመድከው ሕይወት የሚያወጣውን የናዝሬቱን ኢየሱስን እንሰጣለን አለ። የኢየሱስ ስም ኃይል አለው። የኢየሱስ ስም ኃይል አለው። አሁን በናዝሬቱ በኢየሱስ ስም ተነሳና ተመላለሳሉ። ራላባጋዳላቦሺ ተመለከ የኢየሱስ ስም ኃይል አለው፣ ያድናል። ስሙን ይጠራለሁ፣ እስከ መጨረሻ ስሙን ይጠራለሁ። በዚህ ይሄ ቃል እየተነበበ ይሄ ቃል ይሄ ልብ ወለድ አይደለም፣ ተረት አይደለም፣ የእግዚአብሔር ቃል ነው። ለሚያምኑት የሚሰራ ነው። ለሚያምን ሰው የሚሰራ ቃል ነው።
ይሄ ቃል እየታወጀ